በሀገሪቱ በርካታ የተፈጥሮ ጸጋን ከታደሉ አካባቢዎች የደቡብ ምዕራብ ኢትዮጵያ ህዝቦች ክልል አንዱ ነው። በክልሉ ከሚገኙ መስህቦች 1410 ካሬ ኪሎ ሜትር ስኩዌር ስፋት ላይ የተንጣለለውና በርከት ያሉ የተፈጥሮ ጸጋዎች ያሉት የጨበራ ጩርጩራ ብሔራዊ ፓርክ ተጠቃሽ ነው። ፓርኩ በዳውሮና ኮንታ ዞኖች መካከል የሚገኝ ሲሆን የተለያዩ አዕዋፋት፣ ሐይቆች፣ ፏፏቴዎች፣ ፍል ውሃዎች፣ የአፍሪካ ዝሆንና የጎሽ መንጋዎች እንዲሁም ሌሎች የዱር እንስሳት የሚገኝበት መሆኑ ለቱሪዝም ኢንዱስትሪው ተመራጭ አድርጎታል። የኢፌድሪ ሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ወይዘሮ ሁሪያ አሊ ከብሔራዊ ፓርኩ ገጸ በረከቶች መካከል በአርቦ ፏፏቴንና የጨበራ ዝሆን ዳና ሎጅን በጎበኙበት ወቅት ባዩት አስደናቂ መስህቦች መደመማቸውን ተናግረዋል። የሚገርመው ከተፈጥሮ መስህብ ባሻገር የማህበረሰቡ እንግዳ ተቀባይነት በራሱ በርካታ ቱሪስቶችን ይስባል። እጅግ እንግዳ ተቀባይ፣ ትሁት፣ አክብሮት የሚሰጥ ህዝብ ነው። እኔ ያው እዚህ ለሶስተኛ ጊዜ ነው የመጣሁት። እዚህኛው ግን ለመጀመሪያ ጊዜ ነው። ሁሉም በተመሳሳይ በጣም እንግዳ ተቀባዮች፣ ሰው አክባሪዎች። እሱ ራሱ አንዱ የቱሪስት መስህብ ነው። የማህበረሰቡ የተወቀረበት ባህሪ አንዱ የቱሪስት መስህብ ነው። ያለውን የተፈጥሮ ሀብት ደግሞ ወደ ኢኮኖሚ ለመቀየር ቀላል ያደርገዋል ብለን እናስባለን። ትንሽዬ ነገር ብቻ ናት። ወደ ስራ መሰማራት መስራት ብቻ ይጠበቅባቸዋል። ከዛ በበለጠ የዓለም ህዝብ እዚሁ እንዲጎርፍ ትልቅ ምርታ ይፈጥራልና ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ በዲፕሎማሲ ዋይዝ ትልቅ ትርጉም አለው። የክልሉን የቱሪዝም ጸጋዎች ለዓለም በማስተዋወቅ የዘርፉን ኢኮኖሚ ወደ ተጨባጭ ሀብት በመቀየር የዜጎችን ተጠቃሚነት ለማረጋገጥ በትጋት መስራት ያስፈልጋል ሲሉ ሚኒስትር ዴኤታዋ አሳስበዋል። ሁሉም ሰው ለዜጋው ዲፕሎማት ነው። በደንብ መናገር አለበት፣ አውጥቶ ማሳየት አለበት። ሰው እንዲመጣ፣ እንዲጎበኝ፣ እንዲያይ ማየት ጎብኝቶ መሄድ ብቻ ሳይሆን ለኢንቨስትመንትም እንዲሳብ መሰራት አለበት። ሰው ሁለት ነገሮችን ይዞ ይመጣል። ያያን ወደ ቢዝነስም ወደ ኢኮኖሚ መቀየር ስለሚቻል ግንዛቤው ግን በጣም መሰራት አለበት ብዬ አምናለሁ። በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጭነት የተገነባው የገበታ ለሀገር ፕሮጀክት አካል የሆነው የጨበራ ዝሆን ዳና ሎጅ የኢትዮጵያን የዘመናዊ ሆቴልና የኢኮቱሪዝም ኢንዱስትሪውን ደረጃ ከፍ የሚያደርግ ነው። ለዚሁ ፕሮጀክት ከቦታ መረጣ ጀምሮ አሻራቸውን ማኖራቸውን ያስታወሱት በኢፌድሪ ፌዴሬሽን ምክር ቤት የህገ መንግስት ትርጉም ቋሚ ኮሚቴ ጸሐፊ ክብርት ወይዘሮ ፍሬህይወት ዱባለ ተጠናቆ በማየታቸው መደሰታቸውን ገልጸዋል። ተጠናቆ ከመመልከቴ በፊት ያው ክልሉ ስፕሊት በማድረጉ በመከፋፈሉ ምክንያት ወደ ሌላኛው ክልል ስለሄድኩኝ እንደዚህ ተጠናቆ ማየት አልቻልኩም ነበርና እንደዚህ ተጠናቆ በማየቴ በጣም ደስ ብሎኛል። ጨበራ ጩርጩራ ብሔራዊ ፓርክ በጣም ብዙ ሀብት ያለበት ብሔራዊ ፓርክ ነው። አካባቢው ከቱሪዝም አልተጠቀምም። አሁን ገና ትንሽ ብርሃን የሚመስሉ ነገሮች አሉ። የኮንታ ዞን የጨበራ ጩርጩራ ብሔራዊ ፓርክን ጨምሮ የተለያዩ ሰው ሰራሽ የቱሪስት መስህቦች የሚገኝበት በመሆኑ የጎብኚዎችን መሰረታዊ ፍላጎት በማሟላት ቆይታቸውን በማራዘም የገቢ አቅምን ለማሳደግ መሰራት እንዳለበት ይታመናል። ከዚህም ጋር ተያይዞ በአገልግሎት ሰጪ ተቋማት ዘርፍ የሚስተዋሉ ክፍተቶችን ለማስተካከል የክልሉ መንግስትና ባለሀብቱ የድርሻቸውን መወጣት እንዳለባቸው ወይዘሮ ፍሬህይወት ዱባለ መክረዋል። የጠቅላይ ሚኒስትራችን ኢኒሼቲቭ ደግሞ ለዚህ ትልቁን አስተዋጽኦ እያበረከተ ነው የሚገኘው። ስለዚህ ይሄንን በመመልከቴ በጣም ደስ ብሎኛል። በቱሪዝሙ ግን አካባቢው እንዲጠቀም ይሄ የዝሆን ዳና ሎጁ ብቻ ሳይሆን በኮንታ በአመያ ከተማ የተለያዩ አገልግሎት ሰጪ ተቋማት፣ ሆቴሎች፣ ሎጆች ያስፈልጋሉ። ስለዚህ ኢትዮጵያዊ ወይም ደግሞ ይሄ ዶሜስቲክ ቱሪስቱ እንዲመጣ የምናደርገው የሰርቪስ ፓርቱን በማስፋት ስለሆነ ይሄ ጠቅላይ ሚኒስትሩ ለምሳሌ እንዲሆን በብዙ ክልሎች ላይ ከሰራቸው ፕሮጀክቶች አንዱ ነው። ነገር ግን ይህንን ደግሞ ማስፋት እንደ ክልል የሚጠበቅ እንደ አካባቢ ባለሀብት የሚጠበቅ ነውና ይሄንን አስፍቶ መሄድ በጣም ያስፈልጋል። ይሄንን በመመልከቴ በጣም ደስ ብሎኛል።